ጠዋትም አሳይመንት፣ ማታም አሳይመንት፣ ቀንም አሳይመንት። የሰማዩ መቼ ሊታሰብ ነው? አብረህ አስብ። ጠዋትም ንግድ፣ ማታም ንግድ፣ ነገም ንግድ። እስቲ ተፍተፍ ብዬ ወደ እግዚአብሔር ተፍተፍ እያልክ አንተፍትፎ ነው የሚቀረው። ተፍተፍ ልበልና አንድኛዬን ወደ እግዚአብሔር ዞራለሁ የሚባል ነገር የለም ጎበዝ። አብረህ ለነፍስህም ተፍተፍ በል አብረህ። እውነቴን ነው። የህንድ እናቶች አንድ እፍኝ ጥሬ ለልጆቻቸው ሲቀቅሉ አንድ እፍኝ ጥሬ ለቤተክርስቲያን ይሰጣሉ፣ ያኖራሉ። እንደ አቡነ መባጽዮን እንጀራ ሲበሉ ክፍለ መድኃኔዓለም ብለው ያኖራሉ። የመድኃኔዓለም ድርሻ ብለው ነው የመድኃኔዓለም ድርሻ ብለው ያስቀምጣሉ። እንጀራ ሲቀርብላቸው የመድኃኔዓለም ድርሻ ምንም ይሁን ብቻ ያስቀምጣሉ። መድኃኔዓለም ደግሞ በዕለቱ እንግዳ ይልክላቸዋል፣ ያችንም ይበላ ማለት ነው። ስለዚህ እስቲ ክፍለ መድኃኔዓለም በሉ። ትርጉሙ ምንድን ነው? የመድኃኔዓለም ድርሻ በሉ። ድገሙን። የማን ድርሻ? ድገሙ። የመድኃኔዓለም ድርሻ በሉ። ስለዚህ ከምንበለው የማን ድርሻ? ከእንቅልፋችንም ማን ማግኘት አለበት? የመድኃኔዓለም ድርሻ መኖር አለበት። ከእንቅልፋችን ድርሳን መባጽዮን ላይ ያለላችሁ ክፍለ መድኃኔዓለም ይላሉ እሳቸው። ከእንቅልፍህም ለመድኃኔዓለም ድርሻ ሊኖረው ይገባል። ከረፍትህ ከምታነቡበት ጊዜ 10 ደቂቃ 20 ደቂቃ ለእግዚአብሔር ድርሻ ሊሰጠው ይገባል። አስራት ማውጣት አለብን። አጠራቅሞ 500 ብር 500 ሺህ ብር መስጠት አይደለም። መስጠት የሚገባው ከጊዜህ፣ ከጉልበትህ፣ ከሐሳብህ እግዚአብሔር ማሰብ። ስትተኛ እግዚአብሔር የሚል ሐሳብ እንኳን ማሰብ እና የሰማዩን አስቡ።